አሰላሙ አለይኩም ወረህመቱላሂ ወበረካቱሁ። ሰላም ጤና ይስጥልኝ የቻናሌ ቤተሰቦች። ከታመነው ሰው ጀርባ የተሰኘው እውነተኛና አስተማሪ ታሪካችን ክፍል 2 እነሆ ቀጥሏል። በአንደኛው ክፍል ማጠናቀቂያ ላይ እንደሰማችሁት የአንዋር የቅርብ ጓደኛና የድርጅቱ ቁልፍ ሰው የነበረው ካሊድ ድርጅቱን ሚስጥራዊ ሰነዶችን ከፍተኛ የገንዘብ መጠን ይዞ አገር ለመልቀቅ ሲሞክር በቦሌ ዓለም አቀፍ ኤርፖርት በፖሊስ ቁጥጥር ስር ውሏል። ይህ ዜና ለአንዋር ፍጹም ያልተጠበቀና ልቡን የሰበረ ክስተት ነበር። ከሁሉም በላይ ግን ያስደነገጠው ነገር ፖሊስ ካሊድ ሊሰደድ መሆኑን እንዴት አወቀ? ማንስ ጠቆመው? የሚለውን ጥያቄ ነበር። አንዋር ወደ ዋናው መስሪያ ቤት በፍጥነት ሲያመራ በቢሮው ውስጥ ይጠብቀው የነበረው ሌላ ትልቅ እውነት ነበር። እዛም ታማኟ ሰራተኛዋ ሰሚራ የያዘችው ፋይል ይዛ በዝምታ ትጠብቀው ነበር። እውነቱን በሙሉ መጋለጥ የጀመረው ግን ከጥቂት ቀናት በፊት አሁን ምስል ላይ በምታዩት ግዙፍ የእቃ ማከማቻ ውስጥ ነበር። ይህ እንግዲህ ግዙፍ የሚታየው የእቃ ማከማቻ መጋዘን ነው። ረጅም የመደርደሪያ መስመሮች፣ በስርዓት የተቀመጡት ሳጥኖችና ውድ መለዋወጫ ያሉበት ይህ ቦታ ድርጅቱ የጀርባ አጥንት ነው። ካሊድም ሆነ ሰሚራ አብዛኛውን ጊዜ የሚያሳልፉት እዚሁ ቦታ ነበር። ከክስተቱ ከሶስት ቀን በፊት አንዋር አዲስ የገቡትን እና በገበያ ላይ እጅግ ተፈላጊ የሆኑ የብሬክ ሲስተም መለዋወጫ እና የሞተር መለዋወጫዎችን ለመረከብ እዚህ መጋዘን ውስጥ ተገኝቶ ነበር። አንዋር በመሃል ቆሞ በቅንነትና በደስታ ካሊድ ጓደኛዬ፣ ይህን ዕቃ ወደ ገበያ ካስገባኸው ድርጅታችንን ወደ ሌላ ትልቅ ደረጃ እናሸጋግረዋለን እያለ የወደፊት እቅዱን ያካፍለው ነበር። አንዋር የካሊድን የነበረውን እምነት ፍጹም ነበር። የገንዘብ ካዝናውን ቁልፍ ሳይቀር በአደራ የሰጠው እሱኑ ነበር። ነገር ግን ካሊድ እጆቹን አጣጥፎ አንዋርን በትኩረት እያዳመጠ ቢመስልም በአእምሮ ውስጥ ግን ሌላ ጥቁር ሴራ እየሸረበ ነበር። ካሊድ በዛን ሰዓት እያሰበ የነበረው እዚህን ውድ ዕቃዎችን በስውር ለሌላ ተፎካካሪ ድርጅት አሳልፎ በመስጠት የድርጅቱን አካውንት ራቁት ከአገር አስቀርቶ ከአገር መጥፋት የሚችልበትን መንገድ ብቻ ነበር። ካሊድ የዓመታት ጓደኝነታቸውን አብረው ያሳለፉትን አስቸጋሪ ጊዜያት ሁሉ ወደ ጎን በመተው ስግብግብነት ተወርሶ ነበር። ነገር ግን ካሊድ በፍጹም ያልጠበቀው እና ትኩረት ያልሰጠው አንድ ትልቅ እንቅፋት በዛ መጋዘን ውስጥ ነበር። እሷም ታማኟ ሰራተኛዋ ሰሚራ ነበረች። ሰሚራ በእቃ ማከማቻው ውስጥ የእቃ መቆጣጠሪያ ሰነዶች ይዛ ስትሰራ የካሊድ የፊት ገጽታና አይኖች ሰላም እንደሌላቸው አስታውላ ነበር። ከሁሉም በላይ ግን ካሊድ መጋዘኑ ውስጥ ካሉ ረጃጅም መደርደሪያዎች በስተጀርባ ተደብቆ በስልክ እቃዎቹ በሙሉ ገብተዋል። ነገ ማታ አካውንቱን አጽድቼ እወጣለሁ፣ ኤርፖርት እንገናኝ እያለ በዝቅተኛ ድምፅ ሲያወራ ሰሚራ በድንገት ሰምታ ነበር። ሰሚራ ያኔ ነበር ነገሩ ሁሉ የክህደት ሴራ መሆኑን የተረዳችው። ሰሚራ ጉዳዩን ለአንዋር ወዲያውኑ ብትነግረውም አንዋር ጓደኛው ላይ ስላለው ጥልቅ እምነት የተነሳ እንደማያምናትና እንደማይሆንም ስም ማጥፋት መስሎ ሊታየው እንደሚችል በብልሃት አሰበች። ስለዚህ ዝምታን መርጣ በማስረጃ መስረት ጀመረች። ካሊድ በመጋዘኑ ውስጥ ያሉትን ዕቃዎች መለያ ቁጥሮች ሲያጠፋ፣ ሰነዶቹን ሲያጭበረብርና ባንክ መረጃዎችን በስውር ሲያስተካክል ሰሚራ እያንዳንዱን እንቅስቃሴ በስልክ ቀርጻ ማስረጃ ታደራጅ ነበር። በስተጀርባውም የመነሻው ቀን ደረሰ። ካሊድ ሁሉም ነገር ያሳካ መስሎት የድርጅቱን ትላልቅ ይዞታና
ወደ ግል አካውንቱ አዛውሮ ሻንጣውን ይዞ ወደ ኤርፖርት አመራ። በአውሮፕላን ተሳፍሮ ወደ ካመለጠ ማንም ሊደርስበት እንደማይችል እርግጠኛ ነበር። ነገር ግን ካሊድ ኤርፖርት ደርሶ ፓስፖርቱን ሊያስመታ ሲል ነበር ያልጠበቀ የሲቪል ልብስ የለበሱ ፖሊሶች በድንገት የከበቡት። ካሊድ ደነገጠ። ምን አጥፍቼ ነው እያለ ለመጮህ ሞከረ። ነገር ግን የፖሊስ መኮንኑ ሰሚራ ያደራጀችውን ሙሉ የሰነድ ማጭበርበር ማስረጃና ከአገር እንዳይወጣ የተጣለበትን የእገዳ ወረቀት አሳየው። ካሊድ እጆቹን በካቴናና ሲታሰሩ ክህደት ምን ያህል አጭር መንገድ እንደሆነች በተግባር አየ። ወደ ዋናው ቢሮ እንመለስ። አንዋር ወደ ቢሮው እንደገባ ሰሚራ ያንን ሁሉ ማስረጃ የያዘው ፋይል አቀረበች። አንዋር በስልክ የተቀረጹትን ቪዲዮዎች እና የተጨበረበሩትን ሰነዶች ሲመለከት አይኖቹ በእንባ ተሞሉ። እግሮቹ መቆም አቃታቸው። ካሊድ እነሆ እኔ እኮ ወንድሜ አድርጌ ነበር፣ እንዴት ይሄን ያደርጋል እያለ በሐዘን ተሰበረ። ነገር ግን ሰሚራ አጠገቡ ቁማ አንዋር ከታመነው ሰው ጀርባ ክህደት ቢኖርም እውነት የሚፈልጉ ታማኝ ሰዎችም ሁልጊዜም ካጠገብህ አሉ ስትል አጽናናችው። ውድ ተመልካቾቻችን ከታመነው ሰው ጀርባ የተሰኘው ታሪካችን ክፍል 2 በዚህ መልኩ ተጠናቋል። አንዋር በጓደኛ ክህደት ከፍተኛ ቢጎዳም በታማኟ ሰራተኛ በሰሚራ ንቃት ታማኝነትና ሕይወትና ድርጅቱን ከጥፋት አድኗል። ካሊድም ደግሞ በስግብግብነቱ ምክንያት የዓመታት ጓደኝነቱንም ስሙንም ነፃነቱንም አጥቶ አሁን በእስር ቤት ይገኛል። ይህ ታሪክ ምን ያስተምራል? በሕይወታችን ውስጥ ሰዎችን ማመን መልካም ቢሆኑ አይኖቻችንን ጨፍነን የምንሰጠው ፍጹምነት ግን አንዳንዴ ጊዜ ዋጋ ሊያስከፍለን ይችላል። እንዲሁም ታማኝነት ማዕረግ ባላቸው የቅርብ ሰዎች ብቻ ሳይሆን እኛ ትኩረት ባልሰጠናቸው ጥንቃቄ ሰራተኞች ዘንድም ሊገኝ እንደሚችል ያሳየናል። ስለዚህ ታሪክ ያላችሁን አስተያየት ከታች በኮሜንት መስጫው ላይ ጻፉልኝ። ቪዲዮውን ከወደዳችሁት ላይክ ማድረጋችሁንና ለሌሎች እንዲዳረስ ሼር ማድረጋችሁን እንዳትረሱ። ለቻናሉ አዲስ ከሆናችሁም ደግሞ አዳዲስ አስተማሪ ታሪኮችን ሲንቀሳቀሱ ወዲያውኑ እንዲደርሳችሁ ሰብስክራይብ አድርጉ። በሌላ አዳዲስ አስተማሪና ታሪክ እስከምንገናኝ ቸር ሰንብቱ። ውድ ሀገሬ ልጆች ሀገራችንን አላህ ሰላም ያደርግልን። ከእንደሃለን አምነን ካመናቸው ሰዎች ክዳት አላህ ይጠብቀን። እወዳችኋለሁ።